ከብርሃን መልአክ ወደ ጨለማው ልዑል ከገነት አዳራሾች ወደ ሲኦል ጥልቀት የሉሲፈር ጉዞ በታሪክ ውስጥ እጅግ አስደናቂ ከሆኑ ውድቀቶች አንዱ ነው። ግን ለምን ይሄ ተከሰተ? የአምላክ ተወዳጅ መልአክ ዋነኛው ጠላቱ እንዲሆን ምን ሊገፋው ቻለ? ከዚህ በፊት የማለዳ ኮከብ ተብዬ ነበር። በሰማይ ውስጥ ከሁሉ የሚበራ ኮከብ። አሁን ግን ሰዎች በፍርሃት የሚመለከቱት ሉሲፈር ብሎ ነው የሚጠሩት። ዛሬ በኢዮብ ሚዲያ ታሪክ ልንገራችሁ። የሰማይ ብሩህ ኮከብ የዘላለም ፍጻሜ ታሪክ ነው። በመጀመሪያ ከዓለም መፈጠርና ከጊዜ በፊት እግዚአብሔር ብቻውን የሚኖር ዘላለማዊና ሁሉን አቀፍ ነበር። በአንድ ቃሉ ሰማይን ፈጠረ። ከወርቅ የተሰሩ ሜዳዎች ላይ የሕይወት ወንዞች ይፈሱ ነበር። ንጹህ ውሃዎች እንደ መስታወት ያበራሉ። በሰማይ ያለው ብርሃን ከፀሐይ ወይም ከከዋክብት አልመጣም፣ በቀጥታ ከእግዚአብሔር ነበር። ሁሉን በክብሩ የሚያሳትፍ ነበር እና ወደዚህ ሕይወት የመጣሁት በዚህ ስፍራ ነበር። እንደ ሌሎቹም አልነበርኩም። ከማይቆጠሩት የመላእክት ሰራዊት መካከል እግዚአብሔር ከሁሉ የበለጠ ብሩህ አደረገኝ። ሉሲፈር ብርሃን ሰጪና የጠዋት ኮከብ ብሎም ጠራኝ። እኔ ከሰማያውያን ሰራዊት መካከል የመጀመሪያው ነኝ። የፍጥረት ዘውድ ጌጥ ከሌሎቹ ሁሉ በላይ በሆነ ውበትና ብሩህነት አስጌጠኝ። የኔ መልክ የእርሱ ፍጹምነት አንጸባርቋል። ፊቴ እንደ ንጋት ኮከብ ያበራል። ድምፄም እንደ ሰማያዊ በገና ዝማሬ ነበር። ማንም መልአክ በጥበብ በኃይል ወይም በጸጋ ሊወዳደር አይችለኝም ነበር። በዚህ ግርማ ምክንያት እግዚአብሔር ከክብሬ ጋር የሚመጥን ሚና ሰጠኝ። የሰማይን ስግደት አቀናጅና የሰማያውያን ዜማዎች መሪ ሆንኩ። ይህ ሚናዬንም እጅግ ወድጄው ነበር። ሙሉ ልቤን በማዞር እንዳከብረው ተጋው። በዚህ ታማኝነት ያሰብኩት እርሱን ማክበርና ይህን ያህል ድንቅ የተደረገበትን ምስጋና ማሳየት ነበር። የምሰራው ነገር ሁሉ ለእርሱ የምስጋና ቅርስ ነው። በዚያ መጀመሪያ ጊዜ ምንም ተጨማሪ ነገር አልፈለኩም። ከሌሎች መልአኮች ጋር በሰላም ኖሬ ነበር። የሰማይ ሰራዊት የማይቆጠር ብዛት ነበረው። ልዩነቶቻችን ቢኖሩም ሁላችንም በአንድ ፍቅር ተያይዘን ነበር። እንደ አንድ ሆነን በአምላክ ታላቅ ዕቅድ ውስጥ ሚናችንን እንፈጽም ነበር። በልቤ የራስ ፍላጎት፣ ትዕቢት ወይም ስሜትም አልነበረም። የምዘምረው ዜማ ንጹህና ከልብ የሚመነጭ ነበር። እያንዳንዱ ዜማ ከምንም የፈጠረ ለሆነው ለእግዚአብሔር ነበር። ነገር ግን ቀስ በቀስ ከጊዜ በኋላ የሆነ ነገር መለወጥ ጀመረ። በሰማይ ያለው ፍጹምነት ውስጥ የተሰጠኝን ክብደት ይሰማኝ ነበር። በመጀመሪያ ጊዜ ከደካማ አስተሳሰብ ያለፈ ነገር አልነበረም። ነገር ግን ቀስ በቀስ እያደገ ሄደ። ለምን ሁሉም ክብር ለሱ ብቻ ይሆናል ብዬ ራሴን ጠየቁ። እኔ የፍጥረት ፍጹም ምሳሌ፣ ጥበብና ውበት የተሞላብኝ ነበርኩ። ብርሃኔም ከማንኛውም መልአክ ይበልጣል። ድምፄም የሰማይ ዜማዎችን ይቆጣጠራል። ነገር ግን እኔ ለእርሱ መታገል፣ አገልግሎትና ክብሩን ማንጸባረቅ ብቻ ነበረብኝ። ለራሴ እንድበራ አልተፈቀደልኝም። ለመጀመሪያ ጊዜ እነዚህ ሐሳቦች ወደ አእምሮዬ ሲገቡ
እንደ ጊዜያዊ ከንቱነት ጊዜ ያለፈ ነገር አድርጌ ገፏቸው። ነገር ግን ለመሬት ላይ እንደተዘራ ዘር ቀስ በቀስ በውስጤ ስር እየሰደደ ቆየ። የሚያስጨንቁኝ ሐሳቦች ለመጣል ምንም ያክል ብጥርም ሁሉ ጊዜ ወደኔ ይመላለሳሉ። ከጊዜ ወደ ጊዜ ለምን ሁሉ ጊዜ ከሱ በታች ቆማለሁ? ለምንድነው ታላቅነት የተሰውሮ በዙፋኑ ጥላ ውስጥ ተቀብሮ የሚኖረው? ሐሳቡ ደፈር ጮክ ብሎ አደገ። በልቤ ውስጥ እንደ ሹክሹክታ የጀመረው ነገር ወደ አስጨናቂ እምነት አደገ። እናም መንግሥተ ሰማያትን የራሴን ታላቅነት ሙላት እንዳላሳይ የሚከለክለኝ ዋሻ ሆኖ ማየት ጀመርኩ። ሰማይም እንደ እስር ቤት መሰለኝ። ለበለጠ ዕጣ ፈንታ ነበር ብዬ ማሰብ፣ ከዚህ በላይም ይገባኛል ብዬም ለራሴ አሳመንኩት። ባይምሮዬ ራሴን እንደ እግዚአብሔር አገልጋይ ሳይሆን እንደ እርሱ እኩል ምናልባትም ከሱ የተሻለ እንደሆንኩ ማየት ጀመርኩ። ከፈጠረኝ የበለጠ መግዛት እንደምችል አምን ነበር። ሐሳቡ አስደሳች ቢሆንም ከሱ ከፍ ያለ ዙፋን ለራሴ አስቤ ነበር። የሰማይ ሰራዊቶች ሁሉ አምልኮታቸውን ወደኔ ሲያዞሩ አየሁ። ምስጋናዬን ይዘምሩ ነበር፣ ይሰግዱልኝም እንደዛው። ዙፋኑ ዕጣ ፈንታዬ ነበር። እናም እሱን ለመጠየቅ በምንም ነገር ቆማለሁ። ይህ ነው ትዕቢት የሚያጠፋው። ያለንበትን ብርሃን የራስ ነው ትላለ። የሰጠን አምላክ አልፎ እንደ ራስ እንዳገኘው ታምናለ። ያ የኩራት እርግማን ነው። የተሸከምነው ብርሃን የራስ እንደሆነ ከሰጠን ሰው እንደምትበልጥበት ያሳምናል። አሁን ወደ ኋላ መለስ ብዬ ሳስበው በግልጽ አየዋለሁ። ኩራት ዘገምተኛ መርዝ ነው። ጣፋጭ ሆኖ ይጀምራል። ከሞላ ጎደል የማይታወቅ ነገር በፍጥረት ይሰራጭ። የሚነካው ሁሉ ያጣመማል፣ ያሳውራል፣ እውነትንም ያዛባል። የጀነት ውበት ከዓይኔ ጠፋ። የማየው ራሴን ብቻ ነበር። እናም የምፈልገው የበለጠ ነበርና ወደ ሰማይ እንደምወጣና ዙፋኔን በእግዚአብሔር ከዋክብት ላይ እንደማቆም እርግጠኛም ነበርኩ። ግን በዚያ ቅጽበት የማላቀው ሐሳብ የውድቀቴ መጀመሪያ መሆን ቻለ። አሁን ስመለከት ትዕቢት ቀስ ብሎ የሚያሳምር መርዝ ነው። የምወደው ብቸኛው ነገር እኔና የበለጠ ፍላጎቴን ሆነ። ከእግዚአብሔር ከዋክብት በላይ ዙፋን እንደምወድ አሰብኩ። ነገር ግን ይህ ሐሳብ የውድቀቴ መነሻ መሆኑ በዚያን ጊዜ አልተገነዘብኩም ነበር። እናም አመፃዬ በቅርብ ተጀመረ። በልቤ ውስጥ የነበረው ሹክሹክታ ወደ ተግባር ተለወጠ። ተግባሩም በቃላት ተጀመረ። የእግዚአብሔር ዙፋን የምቃወም ከሆነ ብቻዬን ማድረግ እንደማልችል አውቃለሁ። ገነት ሰፊ ነበረች። ሰራዊቷም ሰፈር ቁጥር የሌላቸው ነበሩ። አጋሮች አስፈልጉኝ ነበር። የኃይልና የስልጣን መላእክት ቅሬታዬን የሚጋሩ ወይም ነገሮችን እኔ እንዳየው እንዲመለከቱ ማሳመን ነበረብኝ። ስውርና ጥንቃቄ በተሞላበት ጸጥ ያለ ውይይት ጀመርኩ። በኃይልና በተጽዕኖ በጣም ቅርብ እንደሆኑ የማውቃቸው መላእክት በመንግሥተ ሰማያት ላይ የሚገዙትን ቅርብ ያለው መጀመሪያ ላይ የጥርጣሬ ዘሮችን በመትከል ቀላል ጥያቄዎችን ጠየቅኳቸው። እኛ በጣም ድንቅ የሆንን ለምን ለማገልገል እንደምንገደድ አስባችሁ ታውቃላችሁ? ብርሃናችን ሁሉ ጊዜ የእርሱን የሚያንጸባርቅና ለራሱ የማያበራው ለምንድን ነው? መልሳቸው የተለያየ ነበር። አንዳንዶቹ ለፈጣሪ ያላቸው ታማኝነት ሳይናወጥ ወዲያው ሐሳቡን አጣጥለውታል። ሌሎች ግን አመነቱ። በዓይኖቻቸው ውስጥ የሆነ ነገር ብልጭ ድርግም የሚል ነገር አየው። የማወቅ ጉጉት፣ የራሳቸው ጥንቃቄ፣ ዕውቅና ያሳደድኳቸው እነዚያን ነበሩ።
እና በጣም ብሩህና ኃያል የምንሆን ለማንም የምንሰግድበትን የአዲስ ሰማይ ምስል በመሳል ስለ ነጻነት ተናገርኩ። ባወራው ቁጥር እነሱ ያዳምጡ ነበር። ለኩራታቸው ለትዕቢት ስሜታቸው ተማረኩ። ክብራቸውን፣ ጥበባቸውን፣ በፍጥረት መካከል ያላቸውን ተወዳዳሪ የሌለው ኃይላቸውን አስተውቋቸው። ስለዚህ ምን ሊሆን ይችላል በሚል ራእይ ከኔ ጋር ለመቀላቀል ትክክለኛው መኖሪያቸውን በገነት የተሰጣቸውን ቦታ መተው ጀመሩ። ከፍተኛ ማዕረግ ያላቸው መላእክት ራሳቸውን እንደ አገልጋይ ሳይሆን እንደ ገዢ ተጠባቂ አድርገው ይመለከቱ ጀመር። ስንነጋገር በዓይኖቻቸውም ይህን አይቻለሁ። ተከታዮቼ እያደጉ ሲሄዱ ቃሎቼ ይበልጥ ደፋር ሆኑ። በራሳችን በፈጠርናቸው ዙፋኖች ላይ ስለምንቀመጥበት አዲስ ሥርዓት መንግስት በግልጽ ተናገርኩ እና በማክበርም እርምጃ ከመወሰዱ በፊት ብዙም አልቆየንም። በአንድ ወቅት ከፈጣሪ ፍቃድ ጋር ፍጹም ተስማምተው የዘመሩ መላእክት አሁን ድምጻቸው ወደኔ አዙረዋል። ታማኝነታቸው ከእግዚአብሔር ዙፋን ወደ አቀረብኩት ራእይ ተሸጋግሯል። የሰማይ ሰራዊት 1/3 የኔን ጉዳይ ተቀላቅለዋል። ታላቅ ውበት፣ ጥበብና ብርታት ያላቸው፣ ክንፋቸው ለጦርነት ዝግጁ የሆኑ፣ ልባቸው በፍላጎት ይቃጠላል። በድብቅ ለሚመጣው ነገር ተዘጋጅተናል። አመጻችን ጸጥ ያለ ነው። የተቋሙ እርምጃ አይሆንም፣ ጦርነትም ይሆናል። ዋጋውን አውቄ ነበር፣ እነሱም እንዲሁ። ነገር ግን ምን እንደምናገኝ የገባው ቃል ከአደጋ የበለጠ ነበር። ከኔ ጋራ የተሰለፉት እየበዙ ያሉት የመላእክት ሰራዊት እንዲቆጣጠሩ መሪዎችን መደብኩ። አብረን የገነትን መሰረቶች ለመቃወም እቅድን ነድፈናል። ክህደቴ ተጠናቀቀ። እናም መንግስት ሰማያት የማያየውን ታላቅ ጦርነት መድረክ ተዘጋጅቷል። ፈጣሪ ግን ዝም አላለም። ስሜን ተናገረ። ድምፁም በሰማያት እየጮኸ ታጋሽና ቆራጥ ነበር። ሉሲፈር ተመለስ፣ በዚህ መንገድ ምንም ድል የለም፣ ጥፋት እንጂ አለ። ቃሎቹ እንደ ነጎድጓድ ይማታሉ እና ለአፍታም ታማኝ መላእክቱ እንኳን ድርቅ ብለው ቆሙ። ግን ምርጫዬ አድርጌ ነበር። በተቋሙ ድምፄን ከፍ አድርጌ ፈቃዴ የራሴ መሆኑን አውጃለሁ። ለእርሱ ሳይሆን ለማንም አልሰግድም ብዬ ተናገርኩ። ከዚያም ትእዛዝ መጣ። እግዚአብሔር ከዙፋኑ ላይ ታማኝ መላእክቱን እኛን እንዲቃወሙ ጠራቸው። በጭንቅላታቸው ላይ የሰማይ ሰራዊት መሪ የሆነው ቅዱስ ሚካኤል በእምነት የበረታ መላእክቱ ይዞ ተዋጋ። እኔና መላእክቴም ተዋጋን። ጦርነቱ የመንግስት ሰማያትን መሰረቶች በሚያናውጥ ቁጣ ፈነዳ። ሰይፎች ሲጋጩና ክንፎች በነጎድጓድ ኃይል ሲመቱ ብርሃንና እሳት ሰማዩን ሞላው። እኔና ተከታዮቼ በቻልነው አቅም ሁሉ ተዋግተናል። የምንመታው እያንዳንዱ ግርዶሽ የምንታገለው ለነጻነት ብለን በማመን እንጂ የማንገዛበት መንግስት ነበር። ቅዱስ ሚካኤል ግን ከማስተዋል በላይ በሆነ ኃይል ተዋግቷል። ሰይፉ በማይሰለጥን ኃይል የኛን ሰልፈኞች የቆረጠ ይመስላል። ጥንካሬ ቢኖረውም የውጊያው ማዕበል ወደኛ መዞር ጀመረ። ከዚያም ወሳኙ ምት መጣ። የሰማይን ብርሃን መቋቋም በማትችለው ጥንካሬ ተመታው እና ከኔ ጋራ ከጎኔ የቆሙ መላእክትም እንደዛው ተመቱ። ውርቀቱ ከማስበው በላይ የተለየ ነበር። ቀላል ቁልቁለት አልነበረም። ነገር ግን አንድ ጊዜ የማውቀው ነገር ሙሉ በሙሉ መቋረጡ ነበር። የሰማይ ስምምነት፣ የእግዚአብሔር መገኛ፣ በሩነት ከወንድሞቼ ጋራ የተካፈልኩት አንድነት፣ ይህ ሁሉ ተበላሽቷል። ክንፎቼ አንዴ በብርሃን ሲያበሩ
አሁን ተንኮታክቷል። በአንድ ወቅት የብሩነት ምልክት የሆነው ስሜ አሁን እርግማን ሆነ። የወደቅንበት ቦታ የብዙ ተረቶች ርዕስ ጉዳይ ሆኗል። አንዳንዶች መንግስቴን በግንቦች መካከል ለመመስረት ፈልጌ በታላቂቱ የሀብትና የጥቅም ከተማ ባቢሎን ላይ ወረደ ይላሉ። ሌሎች ደግሞ በኢየሩሳሌም አቅራቢያ ወርዷል ይላሉ። እውነቱ ግን ባቢሎን ወይም ኢየሩሳሌም ከመፈጠሯ በፊት እኔ ወድቄያለሁ። ውድቀቱ ሲያበቃ ራሴን ከገነት ፍጹምነት ርቄ ግዛት ውስጥ አገኘሁት። የትርምስ ነበር። በአንድ ወቅት የማቀው ጥላ የሚያንጸባርቅ ነው። ሰላም አልነበረም፣ ብርሃንም አልነበረም። የኔ ተቋሙ የገደል ማሚቶ ብቻ ነበር። ተከታዮቼ በዙሪያዬ ተሰበሰቡ። ፊታቸው አሁን እኔ የገለጸኝን ምሬትና ኪሳራ ነበር። ወደ ጥፋት ስፍራ የተባረርን ምርኮኞች እንጂ የብርሃን መላእክት አልነበርንም። ውድ የኢዮር ሚዲያ ተከታዮች ለዛሬ ያዘላችሁ ፕሮግራም ይሄን ይመስላል። ክፍል 2 ይቀጥላል። እስከምንገናኝ ድረስም ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ።